guyyaan kun akka dhuftu ergixeenyaan ture ani kanaafiyyuu anaan amma jireenyi nagayeera hojjedhees jireenyaan jiraadhus argeera warri isin gadhiisiise dhiifama maatiin koo obbolotti koo hiriyoonni koo hundi keessan dhiifama guddaa naa godhaa anaan kana booddee boqonnaa kan naa kennu hojii yookaan gaa'ela osoo hin taane kana booddee boqonnaa naa kennu du'a qofaadha kanaafiyyuu anis bakkaanii fidadhe deemaan jira waanta ta'eef isinin jaalladhaa የሮጋሪ ቱርቲ ቃሪ ቀባዳ ራሴን ላጠፋለሁ ከኔ ህይወት ከወጣ ብላ መሰረተችው ትዳር ብዙም ታትኖርበት ራስን በማጥፋት ተጠናቀቀ ይሄው ነው እሷ ደግሞ ሁሉ ጊዜ የምትለው የነበረው ምን ነበር እዚህ ምድር ላይ አንተን ካጣው ብቻ ነው መኖር የማልፈልገው አንተን ካጣው ብቻ ምንድነው ወጥ ቪዲዮ ሼር የምታደርጊ አንተን ካጣው ብቻ መኖር የማልችለው ራሴን አጠፋለሁ ሚሊዮን ጊዜ እያለች ትነግረው ነበር እንግዲህ መጨረሻው ይሆነ በጣም ነው የሚያሳዝነው ራሳችሁን ለማጥፋት ያሰባችሁ ያላችሁ ሰዎች መከራው ራስን በማጥፋት አይቆምም ይቀጥላል በጣም ነው ማዝነው ደስተኛ ሳትሆኑ ደስተኛ እንደሆናችሁ የምታስመስሉ ሰዎች ደስተኛ ሳትሆኑ ደስተኛ እንደሆናችሁ ቲክቶክ ላይ የምታስመስሉ በጣም ሰላም ያለው ህይወት የምትኖሩ ይመስል ለሰው ሰላም ያለው ሰላም የሚመስል ነገር እየመጣችሁ የምትፖስቱ ሰዎች ባለሙያ ማክሩ ህይወታችሁ ላይ ችግር ካለ ጸበል ሂዱ ሙስሊሞች ከሆኑ ደግሞ ሄዳችሁ ሄዱ ቁርአን ይቀራላችሁ ህይወታችሁ ቼክ አድርጉ ማስመሰል ይብቃች ልጅ 800,000 ፎሎወር አላት 1 ሚሊዮን ልደርስ ነው ከሊስቲሮ መጥረግ ተነስታ ቤት ገዝታ መኪና ገዝታ ሁሉ ነገር በቲክቶክ እዚህ ደረጃ ደረሰች ከሱ ሶታ ሊስቲሮ ነበር የምትጠርቀው ምናምን ቺልች ግን ደስተኛ ነበረችም ህይወቷ ላይ መኪና ምናምን የሚያምር በጣም ሌክቸሪ ህይወት ምናምን የደስታ ምንጭ አይደለም ደስተኛ ልትሆኑ አትችሉ እሱ ብቻ ደስታ ይሰጥ ሀብት ከሆነ በቂ ሀብት አላት ግን ትዳሩም የተመሰረተው ራሴን አጠፋለሁ ብላ አስፈራርተው ነው እዛ ህይወት ውስጥ የገባው ፋይናሊ ራሷን አጠፋች ዊዶ ነው ምክንያቱም አናውቅም በምን ራሷን እንደጠፋች ሰላም ለእናንተ ይሁን ወድና የተከበራችሁ የቻናሌ ተከታዮች በሙሉ እንዴት አላችሁ እኔ ደህና ነኝ እግዚአብሔር ይመስገን ባንቺ ነኝ በአዲስ ቪዲዮ መጥቻላችኋለሁ በአዲስ ቪዲዮ ስመጣ እንግዲህ መልካም ነገር አይደለም በርግጥ የሚያሳዝን ነገር ነው ይዤላችሁ የመጣሁት እንዴት ናችሁ ግን እናንተ ደህና ናችሁ ሰላማችሁ ይብዛልኝ ጠፍቻለሁ አውቃለሁ እየተመቸኝ አይደለም ለዛ ነው የጠፋሁት ይቅርታ ከዚህ በኋላ ለመገኘት በርትቼ ለመስራት እሞክራለሁ እግዚአብሔር ይርዳኝ በጸሎታችሁ አስቡ እናንተም በርቱልኝ ወደ ጉዳይ ሲገባ እንግዲህ አሁን ቀድማችሁ እንደሰማችሁትም ነው ማህበራዊ ሚዲያ ላይ ብዙ እየተወራ ያለው የእህታችን ቦኒ ማረፍ ጉዳይ ነው ማለት ነው እረፍት ጉዳይ ነው ማረፍ ጉዳይ ነው የሚባለው እና በሱ አንዳንድ ነገሮችን እንድንመካከር ነው የመጣሁት ለሚያልፍ ቀን ውዱን ህይወታችንን የምናጣ ሰዎች ለምንድን ነው የምለው ነገር እንድንወያይበት ነው ውዶችዬ ሁሉም ነገር ያልፋል እግዚአብሔርን የማያልፍ ነገር የለምና በቃ ለማንም ብላችሁ ራሳችሁን መግዳትም ሆነ ማጥፋትም የለባችሁም ብዬ ነው የማስበው አሁን ብዙ ነገር እየተወራ ነው ያለውና ግማሹ በባሏ የተነሳ ነው ይላል ግማሹ ደግሞ በኮሜንት ነው ይላል አውቃለሁ በፊትም ስለ ኮሜንት ብዙ ነገር ነግሬያችሁ አውቃለሁ ብዙ ነገር ብያችሁ አውቃለሁ ኮሜንት የሰውን ቅስም የሰውን ሞራል የመስበር ትልቅ
ትልቅ ሚና አለው ብያችሁ አውቃለሁ። እንደው ኔጌቲቭ ኮመንት የምጽፉ ሰዎች እንደው በእግዚአብሔር ስም እንጠበቅ። የእህቶቻችን የወንድሞቻችንን ህይወት አናሳጣ። በእውነት እንደው ተው በቃ የራሳችሁን ኑሮ ኑሩ። ለምንድን ነው ኔጌቲቭ ኮመንት የምንጽፈው? እንደፈለጉ ሆኖ ይኑሩ፣ መብታቸው ነው። እግዚአብሔር በፈጠረው ፍጥረት ከንፈሯ እንደዚህ ነው፣ አፏ እንደዚህ ነው፣ አፍንጫዋ እንደዚህ ነው እያልን የምንሳደብ ሰዎች እኛ ማነን? ምንድነን? እግዚአብሔርን እኛንም የፈጠረው አምላክ ነው፣ እነሱንም የፈጠረው አምላክ ነው። ሁላችንም አንድ ነን፣ በክርስቶስ አምሳል የተፈጠርን ሰዎች ስለሆንን እግዚአብሔር አምላክ እኛን ስላከበረን ነው አይደል? እንደ በእጆቹ በክቡራን እጆቹ ሁሉን ነገር በቃል ፈጥሮ ለሰው ልጅ በእጁ አበጃጅቶ የፈጠረው ስላከበረን ነው። ስለዚህ ማንኛውም የሰው ልጅ ክቡር ነው እና እንደዚህ እየነቀፋችሁ ምን እያላችሁ አንቺ ቆንጆ ነው፣ እሱ ቆንጆ ነው፣ አንቺ ቆንጆ አይደለሽም እያላችሁ ከባሏ ጋር እያለች አሁን ውዱን ህይወቷን እንድታጣ አደረጋችኋት። በጣም ነው የሚያሳዝነው። ግማሹ እንደዚህ ይላል፣ ግማሹ ደግሞ ግን እሱን እኔ ማምናለሁ። በኮመንት ሰው የሆነ ከንቱነት በቃ እኔ ምንድን ነኝ በሰዎች ዘንድ እንደዚህ እየተባልኩ ነው፣ እኔ ከሰው በታች ነኝ እንደ የሚል የበታችነት ስሜት እንዲሰማቸው ያደርጋቸዋል። አንዳንዴ እንደውም የሆነ ያለ አይደለ ኮመንት ራሱ እዚህ ጋር እያወራን ምናምን የሆነ ኔጌቲቭ ኮመንት ሲጻፍ እንዴት ነው የሚያናደን፣ እንዴት ነው የሚያበሳጨን። አስቡ እግዚአብሔርን እድሜ ልካቸውን እንደዚህ አይነት ነገር ማለት ማህበራዊ ሚዲያ ከጀመሩ ጊዜ ጀምሮ እንደዚህ አይነት ነገር እያስተናገዱ መኖር ይደብራል እውነት ለመናገር እና ብንተው በቃ ኔጌቲቭ ኮመንት ባንጽፍ ብንተው ዝም ብንል እኛ ማነን? ይሄ ተጠያቂዎች እኮ ነን። ማርያምን እኛ ራሱ እኮ ተጠያቂዎች ነን። ይሄ ኔጌቲቭ ኮመንት ጽፈን የሰዎችን ነፍስ የምናሳጣ ተጠያቂዎች ነን። ከዛ በፊት ግን እኔን የገረመኝ አንዱ ሲሞት ኮመንት ላይ እየገቡ እንዲሁም እየፖሰቱ እንደዚህ የሚናገሩ እህቶች አሁን ምንድነው ተስፋ የሚያስቆርጣችሁ? አታዩም? እዚህ ጋር አንዷ እህት ነች፣ ጀግና ነሽ፣ አሪፍ ውሳኔ ነው፣ እኛም መኖር ደክሞን ያቺ ምስኪን እናት ልጄ እያለች እያለቀሰች በሽተኛ ትሆናለች ብለን እንጂ እኛም ሞት ከሸተተን ቆይቷል። በረከትሽ ይድረስብን፣ ለውሳኔ ያብቃን። አንቺማ ከቆሻሻ ዓለም ተገላገልሽ፣ መልካም እረፍት ውዴ ምናምን ይላሉ። እግዚአብሔር ኮመንቶቹን ገብታችሁ ብታዩ በቃ እኔም ትንሽ ጊዜ ነው የቀረኝ፣ እኔም እንደዚህ ሊሆን ነው፣ እኔም የሚል ነው የሚበዛውና ለምን በዚህ ልክ እንዴ? ወደ ራሳችሁ ተመለሱ፣ በጸሎትና በዱዓ በርቱ። እግዚአብሔርን እንዴ ለምን እግዚአብሔርን ለምን በቃ ከዛ ከሚያስጨንቃችሁ ነገር ውጡ። እግዚአብሔር አለ። በነበረ የሚቆይ አንድም ነገር የለም። ነገ ሌላ ቀን ነው። ነገ ሌላ ታምር ነው፣ ታሪክ ነው። እግዚአብሔር አምላክ የፈጠረውን ፍጥረት አይረሳም። ለኛ ያዘጋጀልን ነገር አለ። ሁሉም እንኳን አይደለም የሰው ልጅ ሁሉም እግዚአብሔርን የተፈጠረው ለዓላማ ነው። ዝም ተብሎ አይደለም የተፈጠረው። ለኛ የተባለልን ነገር አለ። ለምን ነው በወጣትነት እንደዚህ የምትሆኑት? አባቶቻችን እናቶቻችን አታዩም? እንደ ታሪክ አታነቡም? እንደ ታሪክ አታዩም እንዴ? ከቤተሰብ ህይወት ተሞክሮ አትወስዱም እንዴ? ከጎረቤት ህይወት ተሞክሮ አትወስዱም እንዴ? ስንትና ስንት ውጣ ውረድ አልፎ እዚህ እንደቆሙ ሰምታችሁ አታውቁም እንዴ? ማን ነው የህይወትን መራራ ጎኑን ሳይቀምስ ለዚህ የደረሰ? ማን ነው ሳይፈተን ለዚህ የደረሰ? ማንኛውም ሰው እየተፈተነ ነው ስኬት ላይ የሚደርሰው። ህይወት አልጋ በአልጋ አይደለችም። ግን ደግሞ የምድሩንም የሰማዩንም ለምን ታጣላችሁ? እውነት ዓለም እንደዚህ የሆነን በኃጢአት ተጨማልቀን እንሞታለን። እሺ ሞት እረፍት ነው። ስጋሽ እረፍት ብታገኝም እኮ ለዘላለም ዓለም የምትቃጠል ነፍስሽ አለች እኮ። እውነት ምንም እረፍት አይደለም ሞት። በነገራችን ላይ እንዴ ስጋዬ ያረፈ ብላችሁ ልትሉ ትችላላችሁ። አላይም ምናምን ለማለት ከሆነ ግን ላይ እኮ ለበለጠ እሳት እኮ አለ። ራስን ማጥፋት ደግሞ በእግዚአብሔር ዘንድ ትልቅ ወንጀል ነው፣ ትልቅ ኃጢአት ነው፣ ትልቅ እንትን ነው። ስለዚህ የትኛውን ጽድቅ ስራ ብትሰሩ እንኳን በእግዚአብሔር ፊት ነፍስ ያጠፋ ሰው ምሕረት አያገኝም፣ ነፍሷ አትማርም። የትኛውን ጽድቅ ስራ ሰርታችሁ ራሳችሁን ብታጠፉ ጽድቅ አታገኙ፣ በዳግም ምጽአትም ቢሆን።
ስለዚህ ራሳችሁን አታጥፉ፣ አደራችሁን። እንደው በእግዚአብሔር ተው በቃ ያችን ደቂቃ እንደምንም አሳልፉ። ከእንደዛ አይነት ስሜት ሲሰማችሁ ከዛ ስሜት ለመውጣት ለእህቶቻችሁ ደውሉ፣ ለጓደኞቻችሁ ደውሉ፣ ተጫወቱ፣ መዝሙር አድምጡ። በቃ ከዛ ሞድ ለመውጣት ሞክሩ። ዲያብሎስ በቃ የሆነ ነገር ስትሆኑ እንደዛ አይነት ነገር ውስጥ የሚገፋፋችሁ ከሆነ ከዛች ሞድ ለመውጣት የሆነ ነገር በቃ መጽሐፍ አንብቡ፣ ጸልዩ፣ በቃ ማትቡ፣ ዱዓ አድርጉ፣ ከዛ ሞድ ውጡ። ወይ ነው በመቤቴ እኔ በጣም ነው ያሳዘነኝ። እሺ እንግዲህ አንዴ ያደረገችው ሳደረገች እንግዲህ ማንም ከጎኗ ስለሌለ በባሏ ተበሳጭታ ሊሆን ይችላል፣ በኮመንትም ብቻ ብዙ ነገር እያለች ነበረ። እሷ ራሱ ከመሞቷ በፊት ቋንቋ በደንብ ባላቅም ሰዎች እንትን እያሉ ነበረ፣ ሰዎች እየተረጎሙ ነበር እና እቺ ቀን እንደምትመጣ እርግጠኛ ነበርኩ ምናምን እያለች ነበረ እቺ ልጅ ማለት ነው። ምክንያቱም የሆነ እንትን ላይም ገብቶ ኢንተርቪው ሲደረጉ ሰውዬ እያወራ ነበር ባሏ ማለት ነው። የማይመጥን ሰው ማግባት ምሮ መከራ ነው። እግዚአብሔርን የሆነ ከላይ ደስተኛ ሆነን ብንታይም ውስጣችን ለካ ደስታ የለም ማለት ነው ቤት ውስጥ እና የሚመጥናችሁን በቃ አግቡ። ስታገቡ ራሱ በሀብትም ሆነ በመልክ የሚበልጣችሁን አታግቡ። እግዚአብሔርን የራሱ ጉዳይ እዛ በቃ ምንም ደስታ አይኖርም። አንዳንዴ በኮመንት እንደዚህ ሲባል እሱም ራሱን ማካበድ ይጀምራል። ሌላ ልጅ እንዳለች ተናግሯል ማለት ነው እዛ ኢንተርቪው ላይ። እሷም እንደዚህ ራሴን አጠፋለሁ ትላለች፣ ራሴን አጠፋለሁ ትላለች እያለ አፉን ሞልቶ እየተናገረ ነበረ። ከኔ ጋር ካልሆንክ ራሴን አጠፋለሁ እያለች ነው እና ታስፈራረኛለች እያለ ኢንተርቪው ላይ ተናግሯል አሉ። አስቡት እንግዲህ እንደዛ የምትል ከሆነ አሁን ምንድነው ከሱ ጋር ግጭት ኑሮ ነው ማለት ነው። ራሷን ያጠፋችው ለወንድ ተብሎ ራስን ማጥፋት፣ ለተለያየ ወሬ ተብሎ ራስን ማጥፋት። ለማን ብዬ ነው ራስን ማጥፋ? እኔ ሲኖር ከሱ በልጬ እንደውም ደምቄ ነው መታየት ያለብኝ እንጂ ለማን አባቱ ብዬ ነው ራሴ ላይ ክፉ ነገር የማደርገው? ማምላክን አላረግም። በስመ አብ እንዲህ ምን በወጣኝ እግዚአብሔርን ጭራሽ አላደርግም። ማንም ሰው ራሱ ላይ እንደዚህ አይነት ነገር እንዳያደርግ እንደው በእግዚአብሔር ስም እናንተ ተጠንቀቁ። የሞተችውን ነፍሷን ይማርልን። እንግዲህ እግዚአብሔር አምላክ ከምድር አታለች እና ከሰማይ ይስጣት። በእውነት አልዘንኩ። በጣም ነው ያሳዘነችኝ። ላይፏ ምናምን ሰዎች ሲናገሩ ሌስትሮ እየጠረገች በደስታ የምትኖር ነበረች። እንደዚህ አይነት ውጥንቅጥ የወጣ ህይወት ውስጥ ከመግባት እዛ ሌስትሮዋን እየሰራች ዘና ብላ ብትኖር ጥሩ ነበር። እግዚአብሔርን ትዳር ሰው የራሱን ህይወት ለመቀየር ስል ፈመስ የሆኑ ሰዎች ላይ ተጠግቶ ህይወታቸው እንዳለ ድብልቅልቃቸውን ያወጣል። ሲያሳዝን እግዚአብሔርን እና ለማንኛውም ነፍሷን ይማርልን። በጣም ነው ያዘንኩት። ስራ ላይ ስለሆንኩ ሀሳቤ ተሰብስቦ አይደለም እየሰራው ያለሁት። ይቅርታ ከዘባረቀባችሁ። ግን ዋናው ሀሳቤ ምንድነው? ኮሜንት ላይ ገብታችሁ እሷ እንደዚህ ተገላገለች እኔም እንደዚህ ሊሆን ነው እያላችሁ ያላችሁ ልጆች ተው፣ ቆም ብላችሁ አስቡ። የተሰጠን እድሜ እኮ ትንሽዬ ነች። በዛ ከተባለ 40 50 አነሰ ከተባለ 40 50 በዛ ከተባለ 70 ነው አይደለ? ስለዚህ ያቺ የተሰጠችን እድሜ በጎ ነገር ሰርተን መልካም ነገር አድርገን ማለፍ ሲገባን ምንም ነገር ሳንሰራ እንደዚሁ እየባከንን ከዛ በኋላ ደግሞ ራስን ማጥፋት፣ ይሄ በጣም እውነት ሞት ነው። ከምድርም ከሰማይም ማጣት ይባላልና ራሳችሁን ጠብቁ። እንዲሁም ደግሞ ኮሜንት የምጽፉ ሰዎች ለሰው ሞራል አስቡ። በቃ እውነት አስቡ። ምን ይሰማት ይሁን የምለውን ነገር ምን ይሰማው ይሁን የምለውን ነገር አስቡ። የሰውን ቅስም ከመስበር እግዚአብሔር ይጠብቀን። በእውነቱ ራሳችሁን ጠብቁ። እናንተም እግዚአብሔር ይጠብቃችሁ ከእንደዚህ አይነት ነገር መጨረሻችን ያሳምርልን። መልካም ቆይታ ውዶቼ፣ እወዳችኋለሁ።